አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ እንዲሁም የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዛችኋል? ከእናንተ ጋር ሁሉ ሰላም ነው? ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ዛሬ ትንሽ ምክር ይዤላችሁ መጥቻለሁ ማለት ነው። ላላገባችሁ ከኔም ጭምር ማለት ላላገባ ነው። ትዳር ለሚፈልግ ማለት ነው ሁሉ አላህ ትዳር ይስጠው። ትዳር ማለት ደግሞ ያው ማንኛውም ወንድ ለትዳር ይሆናል ወይንም ማንኛውም ሴት ለትዳር ትሆናለች የማይባልበት ጊዜ ነው ያለ ነው። ምክንያቱም ከሁለቱም ጋር ማለቴ አሁን ላይ ያለው ጊዜ ወይ ሴቷ ጥሩ ትሆናለች ወይ ወንዱ ደግሞ በጣም መጥፎ ይሆናል። ወይንም ደግሞ ወንዱ በጣም ጥሩ አስተሳሰብ ኖሮ ጥሩ የትዳር ሰው ሆኖ ወይ ሴቷ ደግሞ ተቃራኒ ነው። ብቻ አሁን ላይ ያለው ጊዜ ማለት ነውና ከእንደዛ አይነቱ አላህ ይጠብቀን። ከእንደነዛ አይነት ሳይሆን ከነዛ ውጭ ያለውን ሷሊህ ሴቷም ወንዷም ሷሊህ ከሆኑት አላህ ያድርገን። ትዳር ደስ የሚል ነገር ነው ማለት ነው። ላለለት ትዳር አሪፍ ነው። ምክንያቱም ትዳር ሁሉን ነገር ሸፍኖ የሚይዝ ነው። ግን መጀመሪያ ትዳር ውስጥ ከመግባታችን በፊት ማንኛችንም ብንሆን ትዳር ማለት ምንድን ነው? ትዳር ማለት ምን ማለት ነው? ትዳር ዝም ብሎ ስሙ ብቻ አይደለም ትዳር የሚያስይዘው ማለት ነው። ትዳር ራሱ ትዳር የሚያስይዘው በስም ብቻ አይደለም፣ ኃላፊነት አለበት። ትዳር ኃላፊነት ይፈልጋል ማለቴ ዝም ብሎ እንደዛው ብሎ የሚገባበትና ዘው ብሎ የሚወጣበት ነገር አይደለም። ብዙ መስዋዕት ማስከፈል አለበት። ስለዚህ እሷም ስታጠፋ እሱ መታገስና ማለፍ፣ እሷም ደግሞ እሱ ሲያጠፋ እንደዛው ትግግዝነት ይፈልጋል። መተጋገዝ የሚባል ነገር አለ። መቻቻል፣ መማማር፣ አንዷ ሲያጠፋ አንዱ ይሄ ቢሆን ይሄ ነው እንደዛ እየተባሉ ካልተገዳደፉ ትዳር እንደዚህ ኖርማሊ ሆኖ የሚኖር ነገር አይደለም። በስም ብቻ የሚኖር አይደለም። ትዳር ማለት ከባድ ነው እና ሁላችንንም እውቀት ይስጠን። ጥሩ ትዳር ለሁላችንም አላህ ይስጠን። ለሌለውም ላለውም ያኔ ለሌለው ትዳርን አላህ ያሳምርለት። ሷሊህ ልጆች ይስጣቸው ማለት ነው። ትዳር ለሌለው ደግሞ ትዳር ይስጣቸው። ከዛ ሲቀጥል ያው ልጅ ነው የታወቀ ነው ማለት ነው። ስለዚህ ታማኝ ከሆን ደግሞ ለሁሉም ነገር ታማኝነት አስፈላጊ ነው። ታማኝ የሆነ ትዳር አላህ ይስጣችሁ። ታማኝ የሆነ ወንድ፣ ሴቶችም እህቶቼ አላህ ይስጣችሁ። ወንድሞችም ደግሞ ታማኝ የሆነች ሴት ሷሊህ ሆነች ላንተም ጥሩ ሆና ለልጆቿን መልካም እናት የምትሆን የምታስተምር ልጆቿን በድን አንከብክባ የምታሳድግ ልጆች ገና ከልጅነታቸው በዲን ተኮትኩተው ካደጉ ፈጣሪያቸውን በስነ ስርዓት ይገዛሉ። አምላካቸው ማን እንደው በደንብ ጠንቅቃ ያውቃሉ። በዲናቸው ጠንካራ ይሆናሉ። እና ጠንካራ ሰው ለራሱ ብቻ ሳይሆን ለልጁም፣ ለጎረቤትም፣ ለሀገርም ይጠቅማል ነው ለማለት ፈልጌ ነው በአጠቃላይ ማለት ነው። ምክንያቱም ዝም ብሎ አሁን አንዳንዱ አብዛኛው ሰውን ትዳርን ዝም ብሎ ነው የሚገባበት ይመስለኛል ሳስብና ስረዳቸው ማለት ነው። ማለቴ አብዛኛውን ሰሞን ዝም ብለው ይገቡበታል ትዳርም ላይ ማለት ነው። ያኔ ደረስኩ አይነት ነገር ስሜት ተሰምቷቸው ትዳር ውስጥ ይገባሉ። ግን ትዳር ምን እንደሆነ አያውቁትም። ኃላፊነት እንዳለበት ራሱ የሚያውቁ አይመስለኝም አብዛኛው ሰው ማለት ነው። ከሴትም ከወንድም ይሄ ነገር ይፈጠራል ብዬ አስባለሁ። እና መስዋዕት መከፋፈል ማለት ነው። ትዳር ማለት መስዋዕት መከፋፈል በቃ እሷም ላይ መከራ ሲደርስ ወይንም ደግሞ የሆነ ነገር ሲሰማት እሷን ማበረታታትና ያ መከራ የደረሰባትን ነገር ይሄ ቢሆን ይሄ ነው ብሎ ማብራራት፣ እሷም ደግሞ ባሏን እንደዛው ማለት ነው። መገዳደፍ ማለት ነው። ወንድ ብቻ አይደለም ሴትን የሚገድፈው። ሴት ልጅ ራሷ ለባሏ ዘውድ ናት ማለት ጠንካራ ማድረግ ትችላለች። እሱን ጥበበኛ ሴት ማለት ለባሏም ለቤተሰቦቿም መልካም የሆነች ነገሮችን የማታካብድ የሆነ ቀለል አድርጋ ማየት ማለት ነው። ስለዚህ ያ ማለት ነው ትዳር ማለት እንጂ እንደዚህም ብሎ ገብቶ መነቃቀፍ አንተ አታውቅም ወይንም አንቺ አታውቂም አይነት ነገር እየተባባሉ መኖር ይሄ እኔ ያው ትዳር ነው ብዬ አላስብም። ይሄ የመናናቅ ስሜት የመሰላችት አይነት ብዬ ነው የምወስደው እንደራሴ ሀሳብ ማለት ነው። ስለዚህ
ሁላችንም ደግሞ ትዳር አክባሪ እንሆን። አላህ ደግሞ ጥሩዎችን ጥሩ ነገር ነው የሚሰጠው። አጠይቢን አጠይባት ብሏል አይደለ? ለጥሩዎቹ ጥሩ ነው ስላለ ምንጊዜም ብቻ በህይወታችን መጥፎም ነገር መጣ ጥሩም ነገር መጣ ሁሉንም ማስተናገር መቻል አለብን። ያ ካልሆነ ዱንያ ላይ መኖር በጣም ከባድ ነው። ማለቴ አንዳንድ ጊዜ አሁን የሆነ መከራ ነገር ይመጣብናል አይደለም? አንዳንድ ጊዜ ደግሞ ደስታ ይመጣል። ደስታ ሲመጣ ሁሉ ጊዜ ደስተኛ ሆኜ እኖራለሁ ማለት አይቻልም። መጥፎ ነገር ሊመጣ እንደሚችል ማወቅ አለብን ቅድሚያ ማለት ነው። ይሄ ግዴታ ነው። እንደዛ ካልሆነ ሁሉ ጊዜ ተደስቼ እኖራለሁ ወይንም ሁሉ ጊዜ እንደከፋኝ እኖራለሁ የሚባል ነገር የለም ዱንያ ላይ። ዛሬ ደስተኛ ነን፣ ነገ ሊከፋን ይችላል። ስለዚህ ዛሬ ደስተኛ ስለሆን ነገ ተከፋን ለምን ከፋን ብለን ፈጣሪያችንን ማማረር አያስፈልግም። በቃ ይሄ የተጻፈ ነገር ስለሆነ ዱንያ ደግሞ አጭር ናት። ዱንያ 3 ቀን ናት ብሏል አላህ Subhanahu Wa Ta'ala። ትናንትና፣ ዛሬ፣ ነገ አለቀ። ስለዚህ ለትዳራችን ታማኝ ከሆን ማለቴ እኔ አሁን አንዳንድ ጊዜ አብዛኛው ሰው እሱ እኮ እንደዚህ ነው ምናምን ብሎም ያማራሉ ሴቶቹ። እሱ እኮ እንደዛ የሚሆነው ዋናው መጀመሪያ አንቺ ራስ ሴቷ ማለት ነው። ከራሴ ጀምሮ እኛ ሴቶች ጥሩ ከሆነና ጥሩ ነገር ጥሩ ስነ ምግባር ካሳየነ ወንድ ልጅ ይመለሳል። ግን የራሳችን መጀመሪያ ራሳችንን ማከም መቻል አለብን። እነሱን ከማማራራችን በፊት ማለት ነው። በእርግጥ አሉ ከመቶዎቹ 10%ዎቹ በጣም ኃይለኛ ወንዶች ይኖራሉ። እርግጠኛ ነኝ አብዛኛው ግን ጥሩ ናቸው። ግን ምንድነው ሴቶቹ ጥሩ ወንድ ሆነው ራሱ ማለት ነው ኃይለኛ ሴት ካገባ እሱ ምስኪን ሆኖ ከሆነ ትቀይረዋለች። በጣም ኃይለኛና መጥፎ ባህሪ እንዲያመጣ ታደርገዋለች እሷ። ይሄ ነው እኮ አሁን ችግር የፈጠረው እንጂ ወንድ ልጅ ደግሞ ወላሂ ሷሊህ ሚስት ካገኘ በሁሉም ነገር ነገሮችን ቀለል አድርጋ የምታይ ከሆነ ኑሮን የማታካብር ከሆነች ወንድ ልጅ ሷሊህ ነው የሚሆነው። ምንም ጥርጥር የለውም። ይሄን ስራችሁ ደግሞ እኔ ሞክራው ነው ምናምን ብላችሁ ብቻ ሳይሆን ግን እንደዚሁ ስረዳው ነው። ምክንያቱም ወንድሞችም ስላሉኝ በወንድሞችም መገንዘብ እችላለሁኝ። ምሳሌ አሁን 3 ወንድም ወይንም 2 ወንድም ወይንም 1 ወንድም ቢኖራችሁ 2 ወንድም ያላችሁና 1 ወንድም ያላችሁ ይለያያል። 1 ወንድም ሚስቱ ኃይለኛ ከሆነች ወይ እሱ ጥሩ ይሆናል ወይንም እሱ ኃይለኛ ሆኖ ሚስቱ ጥሩ ከሆነች በዚህ ነው የምታዩት። 2 ወንድም ካላችሁ የሁለቱ ወንድሞች ባህሪ ምን አይነት ነው ብዬ ነው አሁን ለራሴ ግምት አስገባለሁ። ማለት አንደኛው ወንድሜ ነጭናጫ ቢሆን ሚስቱ ጥሩ ከሆነች በእንዴት አይነት መልኩ ነው የያዛት እሷን ላለው። አንደኛው ወንድሜ ደግሞ በጣም ታጋሽ ሆኖ ሚስቱ ኃይለኛ ከሆነች እንዴት አድርጎ ነው እሷን መያዝ መቻል ያለበት? ሁለቱንም አመዛዝናለሁ። ሽፍቲ አንደኛው ወንድሜ ነጭናጫ ከሆነ ሚስቱ ሷሊህ ትሆናለች ማለት ነው። አንደኛው ወንድሜ ደግሞ እሱ ሷሊህ ሆኖ ሚስቱ ኃይለኛ ከሆነች የሁለቱን ወንድሞችን ሚዛን ውስጥ አስገባለሁ እኔ። ስለዚህ እኛ ግን ጥሩ መሆን አለብን ለሰው ማለት ነው። ወንድ ልጅ ወንድም ደግሞ እንደዛው ያኔ ጥሩ ሚስት ካገኘ እሱ ኃይለኛ ቢሆን እሷ ያን ኃይለኛ ወንድ በጣም እንትን ትላለች ታበርደዋለች ማለት አሁን ምሳሌ ስሜታዊ ሲሆን ሲናደድ እሷ በተረጋጋ መንፈስ ይሄ ቢሆን ይሄ ነው ምናምን ስትለው ያ ስሜቱ በቃ በስነ ስርዓት ይረጋጋል። በቃ ከዛ ከሰይጣን አስተሳሰብ ይመለሳል። ገባችሁ? ወንድ ልጅ ደግሞ ሴቷ ኃይለኛ ከሆነች በነገራችን ላይ ሴት ልጅ ሁልጊዜ ኃይለኛ መሆን አለባት ብዬ አላስብም። ማለቴ ሁልጊዜ ኃይለኛ የምትሆን ከሆነ ወንድ ልጅ የመሰላቸት ባህሪ ያለው። ምክንያቱም ሁልጊዜ ከስራ በሚመጣ ሰዓት ከውጭ በቤት ስትገባ ሁልጊዜ ፊት የማሰጠው ከሆነ ሁልጊዜ የምትገላመጥ ሁልጊዜ ደግሞ ተዝረክርካ የምትጠብቀው ከሆነ አስፈላጊ አይደለም። ለወንዶች ሞራናቸው ይነካል። አንዳንድ ጊዜ ግን ያው እንደ ሴትነታችን አንዳንድ ጊዜ የሆነ ነገር ሊሰማን ይችላል። ምክንያቱም እኔ ያው ሴት ስለሆንኩ ስለማቅ ማለት ስለ ሴቶች አውቃለሁ። ምክንያቱም ይሄ በሁላችንም ሴቶች ላይ ያለ ነገር ስለሆነ አንዳንድ ነገር በሚከሰት ሰዓት ስንበሳጭ ስንናደድ ያን ሰዓት ደግሞ ወንዶች መታገስ እንዳለባችሁ ተማሩ ለማለት ያክል ነው። ያው የዛሬ ምክሬ ይሄን ይመስላል። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ እቀጥላለሁ ባይዘው ምክሬን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።